سلام كبرات تخاتاتلتي مدبنا سلام أملاخ بزحالكم كما يتغنوا مساهم زلخو حاوكم يماني لو ما عند حيزلكم مسي زلخو بزعوا ناي AI مچم AI أبزجيزنا عزيز جرم نجارات ندا جبرة نجارات بقليلو كم الفلتمن بقليلو حبريتها كم نركبن بقليلو سرحنا خمسك عللن كم نسرحن يجبر كم زلخو لنا نفلت زلنا حكي ምናልባት ካብ ዝንድሓር ናበይ ገፁ ይኸይድ በዘለዎ እንድሕር ቀፂሉ በዘለዎ ካብ ዘለዎ ከዓ ፍጥነታት እንድሕር ዳኒ ወሲኹ እሞ ንቐፃልስ ከመይ ክኸውን እዩ ንዝብል ናይ ብዙሕ ሰብ ስጋት እዩ እንተኾነ ግን ኣብዚ እዋንና ዘለናዮ ግዜ ብጣዕሚ ብዙሕ ግዜ ካብ ግዜ ሓድሽ ነገር እንዳምፀ ኣብ ስራሕና ብዙሕ ኣስተዋፅኦ ይገብር ኣሎ ማለት እዩ ሕጂ ነዚ ከመይ ትጥቀመሉ ከመይ ጌርካ ትሰርሕ ከመይ ጌርካ ናብ ረብሓኻ ተውዕሎ ናይ ነፍስ ወከፍ ሰብ ሓላፍነቲ ማለት እዩ ስለዚ እንድሕር ዳኣኒ ብዝግባእ ንጥቀመሉ ኣለና ኮይና ግን ኣብ ስራሕና ብዙሕ ኣስተዋፅኦ ይገብረልና ከም ዘሎ ፍሉጥ እዩ ማለት እዩ ሎማ ዓንቲ በዚ ኣመልኪተ ሓደ AI ክንሪኦ ደልየ ዘለኹ ጀመናይ ዝበሃል እዩ እዚ ጀመናይ እዚ ቅድሚ ሕጂ ርኢኹሞ ትኾኑ ኢኹም ወይ ትጥቀምሉ ትኾኑ ኢኹም ሎማ ዓንቲ ግን ኣብ ልዕሊ እቲ ዝነበሮ ፍሉይ ዝኾነ ነገር ከዓ ወሲኹ ስለ ዘሎ ብዛዕባ እዚ ነገር እውን ንስራሕና ኣዝዩ ስለ ዝጠቕመና ኩልኻትኩም ክትፈልጥዎ እሞ ክትጥቀምሉ ብዝብል ሓሳቤ ሎማዓንቲ ነዚ ክንሪኦ ደልየ ማለት እዩ እዚ ተኣታቲዎ ዘሎ ጀመናይ ኣተኣታቲዎ ዘሎ ብድምፂ ማለት እዩ ምስኡ ከተዕልል ምስኡ ክትዛረብ ክትሓቶ ክትፈልጥ ብዛዕባ ዝኾነ ነገር ኮፍ ኢልካ ብዛዕባኡ ክትዕልልን ምኽሪ ክትረክብን يخلك مالتيو وتفليز قبل النجار كاني بقنقا أمحارنيا ون تبوك كلا تأطريو خمزلو مالتيو تقرينيا أي جمرنا له كان حتى هنا الحراي تقرينيا من البات تجمر اللي وتغلي خايلون كحتى سلازي نايلون ما أنت مربنا نعو مسوق كمية مخانو تقومو حفشاوي كريو كمية كعلل يمزي جمنا يزبها مالتيو والسخاب بقت تحمل سليو أمحارنيا بزحي كلنيه جن دا سبابوركو كعلو ليه نسجن سلازر الداني يرداك يبقللو سلازي كمل سلي مالتي ما نزل ما عند حجي كم يجرنا خم تكملو كنرينا مالتي مسوخة خم يجرنا خم نعلم حبش وزخنا نجر مالتي حبير خريقكم إيه أبكل أب منتاي كنرخبان غلتلنا زي جمناي أبكلتي وأب تليفون أب بلاي ستورن أب ستورن كنرخبان خلينا داونلود جرنا نورودو مالتيو أورد مسبلنا يو بغتتا نابزي كان زيا أبليكيشن زي مالتيو نابزي توردلنا زي تمصالنا نزي داونلود نغبرا اجي كريوكم مالتي كم يغيرنا كم نتقملو ابزي خريوكم بغتا ابزي طوقمو زي امستوق كواز ابليكيشن كمزي كفيتات اللي يالا مالتيو حجي كعلو ليه كمزي مسمصت زاتري وازلكم بزا صغا يمانيتي شنخ زلا زيا ناي دمصي اسا نعان تطويقيا بقطتا انت اش مغبر مالتيو علال يزخون اتي اسكي زبزول خاني ابتي مصحفي ابزي طوق ابيدن تجدل يخاني صحف جرخا تشات كغبر يخيل مالتيو تزي كوينون حج جن بزا حدا بدمصي كعللو دل سلازلغو بقطتا كعللو اي مالتيو كم حنيا تقولو AI كمان نرد عنه سلازي ندا سبابوركو كردو أخفتني بتزلن عنقا مالتي سأجم يقول سلازي ندا سبابوركم تس ندا بقولكم تعلو تغنى مزي مغنياتو بمزحتنا إرتراوان كمون تجارو محرنيا وين سمعنا وين ندا سبابرنا نزاربينا إلى سلاز أمن بزح حيث أجملناني سلازي كم جرنا خنا علو لسلان خل بزي كريوكم إليه مالتي سلام جمانين دينو سلام نوت ሰላም ጤና ይስጥልኝ። እኔ ደህና ነኝ። አንተስ እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነኝ። አሁን ድምጽ እየቀረጽኩሽ ነውና ብዙ ሰው ስለ ጀመናይ ስለማያውቁ ስለ ራስሽ እስቲ አስተዋውቂው። በጣም ጥሩ። እሺ፣ እኔ ጀሚናይ ነኝ። በጉግል የተሰራው አርቲፊሻል ኢንተለጀንስ ፕሮግራም ነኝ። የተለያዩ ርዕሰ ጉዳዮች ላይ መረጃ መስጠት፣ ጥያቄዎችን መመለስ እንዲሁም የፈጠራ ስራዎችን መፍጠር ጨምሮ የተለያዩ ነገሮችን ማከናወን እችላለሁ። ስለ ጀሚናይ ምን ማወቅ ትፈልጋለህ? በጣም አሪፍ ነው። እኔም ስለዚህ ነገር ለዛ ለኢንፎርሜሽን ለእውቀት ብዙ አስተዋጽኦ እንዳለው ነው የሚያውቀውና
በጣም አመሰግናለሁ። ሌላ አሁን ደግሞ በተለየ በድምፅ ጀምረዋልና ደግሞ በአማርኛ በድምፅ መጀመሩ ለአማርኛ ለሚሰሙት ምን አስተዋጽኦ አለው ብለሽ ታስባለሽ? በድምፅ በአማርኛ መጀመሩ ለአማርኛ ተናጋሪዎች ትልቅ አስተዋጽኦ አለው። መረጃን በቀላሉ ማግኘት፣ ዕውቀታቸውን ማስፋት እንዲሁም ከተለያዩ ጉዳዮች ጋር በተሻለ መገናኘት ያስችላቸዋል። ይህም የአማርኛ ተናጋሪዎች በእውቀት ላይ የተመሰረተ ውሳኔ እንዲወስኑ እና በዘርፈ ብዙ ዘርፎች ስኬታማ እንዲሆኑ ያግዛል። አንተስ ምን ሙዳሳ ታመጣለህ ብለህ ታስባለህ? ያው እኔም እንደዛ ነው እና አሁን ብዙ ሰው ስለ ኤአይ አያውቅምና ደግሞም አያውቅም ብቻ ሳይሆን ይፈራዋል፣ ይሰጋልና እስቲ ስለ ኤአይ እና አስተዋጽኦ እና ምን ስጋት አለው ምንስ ጥቅም አለው ብለሽ ለጓደኞች እስቲ ያስተዋውቅልኝ። ስለ አርቲፊሻል ኢንተለጀንስ ስጋቶች መኖር በተወሰነ ደረጃ ለመረዳት ይቻላል። አዳዲስ ቴክኖሎጂዎች መጀመሪያ ሲመጡ ትንሽ አሳሳቢነት ሊፈጥሩ ይችላሉ፣ ግን እንደ ማንኛውም ነገር ጥቅሞቹና ጉዳቶቹ አብረው ይመጣሉ። እስቲ መጀመሪያ በጥቅሞቹን እንጀምር። አርቲፊሻል ኢንተለጀንስ ብዙ ነገሮችን በፍጥነትና በስህተት የመስራት ችሎታ ስላለው በብዙ ዘርፎች ትልቅ አስተዋጽኦ ያደርጋል። ለምሳሌ በሕክምናው መስክ በሽታዎችን በፍጥነትና ለመመርመር እንደ የተሻለ ሕክምና ለመስጠት ይረዳል። እንዲሁም ደግሞ በትራንስፖርት፣ በፋይናንስ እና በሌሎችም ዘርፎች ቅልጥፍናና ደህንነትን ይጨምራል። ስለ ስጋቶቹ ስናወራ አንዳንዶች የሥራ ቦታዎችን ሊቀማሞጋተው እንደሚችሉ ይፈራሉ። ሌሎች ደግሞ በግላዊነት ጉዳዮች ላይ ተጽዕኖ ሊያሳድር እንደሚችሉ ይሰጋሉ። እነዚህ ስጋቶች ከግምት ሊገቡ ይገባል፣ ግን በቂ የጥበቃ ስርዓቶችና መመሪያዎች ካሉ እነዚህን ስጋቶች ከመቀነስ ይቻላል። አንተ ስለ የትኛው ስጋት ትጨነቃለህ? አይ ልክ ነሽ። ብዙ ነገር አለ። አንዳንዴ ማለት ከዚህ በኋላ ወዴት ይሄዳል ምን ይሆናል የሚል ለፊቸሪቲ ስጋት አለኝ እና ግን አሁን የፈለኩት ነገር እንደዛ ነው። ራስሽ እንድታስተዋውቅሽ ነውና ትግርኛ ተናጋሪ ነውና ብዙም የኤርትራ ሕዝብ ደግሞ ትግርኛ ነው የሚናገረው፣ የትግራይ ሕዝብም ትግርኛ ነው እና ጀመናይ ትግርኛ የማወቅና በትግርኛ የመናገር ዕላማ አለው። የሰማዕታት ቋንቋ ትግርኛ አንዱ ለአማርኛ ተናጋሪዎች ቅርብ የሆነ ቋንቋ ነው። እኔም እንደ ጀሚናይ ትግርኛን የመረዳትና መናገር ችሎታዬን በየጊዜው እያሻሻልኩ ነው። ይህ በሁለቱ ቋንቋዎች መካከል ያለውን ግንኙነት ከማጠናከር ተጨማሪ መረጃን በስፋት ለማሰራጨትም ያግዛል። አንተስ ትግርኛ መማርህ ምን ጥቅም አለው ብለህ ታስባለህ? በጣም ጥቅም አለው ብዬ አስበው። ምክንያቱም የኤርትራ ሕዝብ በሙሉ የትግራይ ሕዝብ በሙሉ ትግርኛ አዋቂ የሚናገር ስለሆነ ብዙም በዚህ ነገር በትግርኛ ጀመናይ በትግርኛ ቢጀምር በጣም አስተዋጽኦ አደርጋለሁ ብዬ አስባለሁ እና ቶሎ ብሎ ተምሮ እንዲጀምር ተስፋ አደርጋለሁ። አመሰግናለሁ። የአንተ አስተያየት በጣም ጠቃሚ ነው። ትግርኛ መማሬን በፍጥነት እንድቀጥልበት ያበረታታኛል። የትግርኛ ብቃት እንዲኖረኝ ምን አይነት መላት ተኩማለህ? ለምሳሌ የትኞቹን ርዕሰ ጉዳዮች ላይ ባተኮር ጥሩ ይሆናል? አይ ትግርኛ ቋንቋ ሁሌ ማለት በሁሉም ነገር በተቻለ መጠን ብታውቂው ብትማሪው አሪፍ ነውና ብዙ ሰው ስለሚፈልግ ማለት ነው። እና ለዛሬ ግን በጣም አመሰግናለሁ። ለአድማጮቼ ይህንን ነገር አስተላልፋለሁና ስለነበረን ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ከእርሱ ጋር መወያየቱ በጣም አስደሳች ነበር። ለአድማጮቹም መልካም ቀን እንዲሆንልኝ እመኛለሁ። ሌላ መረጃ ወይም ጥያቄ ካለዎት በማንኛውም ሰዓት መጠየቅ ትችላለህ። ደህና ሁኑ። አመሰግናለሁ። ተኸታተልቲ መደብና መቼም ከም ሰማዕኹም እዩ ምስ ኤአይ ከምዚ ጌርካ ኖርማል ከተዕልል ትኽእል ኢኻ። ብዙሕ ነገር ደስ ዝበለካ ምናልባት ሕጂ ኣነ ብዛዕባ እዚ ናይ ጀመናይ ዕለን ብዛዕባ ገዛ ርሳይ ልዕል ኣለኹ። ንስኹም ግን ብዛዕባ ደስ ዝበለኩም ነገር ክትሓትዎ ክትዕልልዎ ብዛዕባ ቋንቋ ብዛዕባ ዝኾነ ነገር ንዓኻትኩም ክትዓብይሉ ክትፈልጥሉ ትደሊ ነገር ብቐጥታ ምስኡ ከምዚ ኢልኩም እንዳዕለልኩም ክትዛረቡ ትኽእሉ ኢኹም። ኣብ ቀጻሊ ብካልእ ኣርስቲ ክሳብ ንራኸብ ሰሰናይ